በ2008 ዓለም አቀፍ የአንድ ድፍድፍ በርሜል የነዳጅ ዋጋ 177 የአሜሪካን ዶላር ነበር። በኢትዮጵያ ነዳጅ በሊትር 8 ብር እያለ ማለት ነው። በ2025 የአንድ በርሜል ድፍድፍ የነዳጅ ዋጋ 58 የአሜሪካን ዶላር ነው። በዚህ ሰዓት የኢትዮጵያ 1 ሊትር ነዳጅ ደግሞ 139 ብር ገብቷል። በዓለም አቀፍ ገበያ የነዳጅ ዋጋ በየቀኑ እየወረደ ነው የመጣው። በዚህ ሰዓት በመሀይምና ጥፍራም እየወደመች ባለችው ሀገር ኢትዮጵያ ደግሞ ነዳጅም አናዳጅም ኑሮውም ህይወትም እየጨመረ የሰው ልጅ እየረከሰ ነው የመጣው። በበሻሻው መሀይም ጥፍራም ዘመን ነዳጅ ከ16 ብር ወደ 139 ብር የገባው ዋጋው በሌሎች ሀገራት እየቀነሰ ባለበት በዚህ ወቅት ነው። ጉዳዩ ግልጽ ነው። የበሻሻው መሀይም አቶ አቡጡ አህመድና ጋሻ ጃግሬዎቹ ለጦርነትና ለህዝብ መጨፍጨፊያ ድሮንና ከባባድ መሳሪያ መግዣ እንደ ታንክ ጨምሮ ገንዘቡን ስላወደሙት ከጦርነቱ ወድሞ የተረፈውን ገንዘብ ደግሞ በዲም ላይትና በብልጭልጭ ስለፈጁት በዲኮሬሽን የሀገሪቱ ሀብት በወለድ አገዳ ሲይዘው የልጅ ልጆቻችን የማይከፍሉትን የፈረንጅ ዕዳ ህዝብን በማሸከፍ ለአይኤምኤፍ እና ለሸሪኮቹ ሀገር ከነህዝቡ ከነወዙ በመሸጥ ለማካካስ እየሞከሩ ነው ያሉት። ህዝቡ የሰጡትን እስከተሸከመ ድረስ ከዚህም የከፋ ጊዜ እንደሚመጣ ግልጽ ነው። እዚች ጎረቤት ሀገር አንድ የአሜሪካን ዶላር 182 የኢትዮጵያ ብር ሲሆን የኬንያ ሽልንግ ደግሞ እስከ 108 ብር ድረስ እየተመነዘረ ነው። የሚገርመው ከጥቂት ዓመታት በፊት የኢትዮጵያ ብር በመግዛት አቅምም ሆነ በአስተማማኝ መገባበያ በመሆን የኬንያን ሽልንግ ይበልጠው ነበር። በኢህአዴግ ጊዜ የድንበር ላይ ግብይቶች በብር ነበር የሚደረገው እስከ ቅርብ ጊዜ ድረስ ማለት ነው። አሁን ግን አንድም ኬንያዊም ሆነ ሶማሊያዊ ወይም የሶማሊያ ዜግነት የሆነ ወይም ሌላ ነጋዴ የሀገር ውስጥ ድንበር ላይ የሚሰራ ነጋዴ የኢትዮጵያን ብር አይቀበልም። ምክንያቱም በአንድ ጀንበር ዋጋው ወርዶ ተፈጥፍጦ የመግዛት አቅሙ አሽቆልቁሎ ኪሳራ ውስጥ ስለሚያስገባቸው ማለት ነው። የኬንያ ሽልንግ ለብዙ ዓመታት እስከ 127 እስከ 130 ባለው ኢንተርቫል ውስጥ ነበር የሚጫወተው። የኢትዮጵያ ብር ደግሞ በወር እስከ 9% የመግዛት አቅሙ አሁን እያሽቆለቆለ እየተዳከመ ነው። በኋላ መንዛሪዎች ደግሞ የኢትዮጵያ ብር የመግዛት አቅሙ በማሽቆልቆል ተወዳዳሪና ወደር የማይገኝለት ሆኗል። እድሜ ለኦህዴዷ ኢትዮጵያ። የኦህዴድ ኢኮኖሚ ሚራክል ጸጋ ይሄ ነው። በሁሉም የኢኮኖሚ መመዘኛዎች ከውድቀት ወደ ላቀ ልሽቀት እና ውድቀት ውስጥ እያዘገመን ነው። የኢትዮጵያ ህዝብ እንደ ዙባቤ ህዝብ ጤፍ ለመግዛት የወረቀት ገንዘብ በማዳበሪያና በጆንያ ታቅፎ የሚሄድበት ጊዜ በጣም እየቀረበ ነው። በጣም ይገርማል። አንድ ስር ጎመን 10 ብር ከዚህ የሚሸጥበት ሀገር ነው። ከዚህ የበለጠ የሀገር ውድቀት ምን አለ? ቂጣ ተሰርቶ በጎመን መብላት ቅንጦት ሆኖ ራሱ እንደ ሰማይ ርቆታል። ህዝቤ አንድ ቤተሰብ የምግብ ፍጆታ የሚበቃ ምርት የለውም። ቢኖረውም ከውጭና ገቢው ጋር ከሰራተኛው ጋር አይመጣጠንም። 10 ግራም ዳግሞ ከ100 ብር በታች አይታሰብም። ሰው ተዋርዶ ዘንባባ ክብር ያገኝበት ዘመን ላይ ነን። አንድ ዘንባባ በሳምንት 3 ጊዜ ውሃ ይጠጣል። አንተ ለገላህ በሳምንት ውስጥ ንጹህ ውሃ አግኝተካል? እኛ በሳምንት ውስጥ አንዴ ንጹህ መጠጥ ውሃ ታገኛላችሁ ወገኖች? ምግብማ ተውት፣ ቅንጦት ማለት ሆኗል። ዘመዶቼ ስጋ ከበላችሁ ስንት ቀን ስንት ወራት ሆኗችኋል? ራሳችሁን ጠይቁ። እሱም የቅንጦት ሆኗል አይደል? መልሱን ታስታውሱታላችሁ። ከ8 ከ7 ዓመት በፊት የነበረው 3 መብላት ተራ ነገር ነበር። ድሮ ለበዓል ዘመድ ጋር ሄደህ ትጠያየቅ ነበር። ዘንድሮ የትራንስፖርት ቢኖርህ ሰላሙ አለ፣ መሄጃው የሚያስኬድ ሰላም አለ። ድሮ ሀብታም ጎረቤት ነበረህ ወይም ነበርክ። አሁን ከጎረቤቶቹ ቀርቶ ጎዳና ካሉ ትሻላለህ ወይስ መጠለያ ያለው ጎዳና አድርጎሃል አቶ አቡጡ አህመድ? ህዝቤ ሆይ ጠይቅ። ስሪላንካ፣ ሞሮኮ፣ ኔፓል እንዳንተ አይነት አስከፊ ሳይሆን ለህዝብ በተሻለ በአንጻራዊነት የሚያስብ ሰብአዊ መንግስት ነበራቸው። አንተ አውሬ ከሆነ መንግስት ጋር መንግስቴ ብለህ ስትኖር እንግዲህ ፈጣሪን አትፈራም ማለት ነው። አሁን እኮ ኢትዮጵያ ውስጥ አንተ አይንህን አፍዘ የተማርከውና ባለ ዲግሪው ወጣቱ ምሁር ቁጭ ብለህ አብይ አህመድ የሚባል የ4ኛ ክፍል ደንቆሮ መሀይም ከሱ ደረጃ እንደተጫወተ ተፈርዶብሃል። ደደቡና የበሻሻው ካድሬ ኢኮኖሚስቱ እሱ ሆኖ ስትራቴጂና ፖሊሲ እየነደፈልህ እያወጣልህ ነው። ምን ብለህ እነዚህን ታከብራለህ? መፍትሄው እምቢ ማለት ነው ወዳጄ። የበሻሻው መሀይም መቀለጃ ሆነ ከምትቀር እምቢ በል። አለበለዚያ ህይወትህን በገዛ እጅ ታሳጥራለህ ማለት ነው። ባላችሁበት ይመቻችሁ።